ሰላም ውድ የሶሻል ሚዲያ ቤተሰቦች፣ ሊሊ በላይ ነኝ። ጠቃሚ መረጃ ላካፍላችሁ ነው። መረጃው ለመላው ትውልደ ኢትዮጵያውያን እንዲደርስ ኃላፊነቱን ይወጥ። እንደምታውቁት ከአሁን በፊት በጎንደር ከተማ የሚገኘውን አብዮት ፍሬ አንደኛ ደረጃ ትምህርት ቤት ለማሰራት ክቡር ከንቲባችን የነበሩት አቶ ዘውዱ ማለደ በላይ፣ በወቅቱ ምክትል ከንቲባ የነበሩት አቶ ባዬ አቡሃይ፣ አሁን በምክትል ከንቲባነት ያሉት ወይዘሮ ደብሬው የሃላ፣ አሁን የማዕከላዊ ጎንደር ዞን ዋና አስተዳዳሪ የሆኑት በፊት የጎንደር ከተማ ብልጽግና ኃላፊ የነበሩት አቶ አወቅ አስፈሬው እንዲሁም የአራዳ ክፍለ ከተማ ዋና ሥራ አስፈጻሚ አቶ ባንታየው ሞላና በወቅቱ የጎንደር ከተማ አማራ ልማት ማህበር አስተባባሪ የነበሩት አቶ አደባባይ ሙሉጌታ እና አብዛኛው የሥራ አመራሮች፣ የትምህርት ቤት ዳይሬክተሮችና መምህራን በተገኙበት ለትምህርት ቤቱ ግንባታ የሚስፈልገውን የግንባታ ወጪ 50 በመቶ በእኔ ሊሸፈን 50 በመቶ ደግሞ በአማራ ልማት ማህበር ሊሸፈን በጋራ ለመስራት ተፈራርመን የመሰረት ድንጋይ መጣላችን ይታወሳል። በእኔ በኩል የላኩትን 2,215,495 ብር ተረክበው ትምህርት ቤት እየተሰራ የቆየ ሲሆን ትምህርት ቤቱ አሁን በምስሉ እንደምታዩት እዚህ ደረጃ ላይ ደርሷል፣ እየተጠናቀቀም ነው። ለዚህም እግዚአብሔርን አመሰግነዋለሁ። አብዛኛውን የትምህርት ቤቱን የግንባታ ወጪ በእኔ ከግል ገቢ የተሸፈነ ሲሆን ለትውልድ የሚተርፍ አሸራን ከስራዬ ካገኘሁት ለወገኔ የላቤን እንጂ ብር አሰባስቤ ያለመሆኑ እንዲታወቅ እፈልጋለሁ። በተጨማሪም በቲክቶክ ጓደኞችና የቅርብ ወዳጆች በጎ ፍቃድ እንዲሁም ጨረታዎችን በማድረግ ሎተሪ በመሸጥ ለቀበሮ ሜዳ ተፈናቃይ እህት ወንድሞች በወንድማችን አብርሃም አስተባባሪነት የተሰበሰበ 37,000 ብር አስቸኳይ ለሰራተኛ አስፈልጎ ለትምህርት ቤቱ ግንባታ ገቢ ተደርጓል። በተጨማሪም ሎተሪ በመሸጥ ሰብስቤ 25,000 ብር ለትምህርት ቤቱ ገቢ ተደርጓል። እንዲሁም በስዊድን ሀገር በምትገኝ ቤተክርስቲያን ተገኝቼ ምሳ በመጋበዝ የገቢ ማሰባሰቢያ ፕሮግራም እኔ ራሴ እንጀራና በርበሬ አዘጋጅቼ በመሸጥና እንግዶችን ተንከባክቤ ስለተደሰቱ 350,000 ብር ተሰብስቦ ለትምህርት ቤቱ ግንባታ ገቢ ይሆናል። ከዚህ ውጪ ለትምህርት ቤቱ ግንባታ ብሎ ድጋፍ በእኔ በኩል የሰጠ እንደሌለና አንዳንድ ግለሰቦች ቃል ገብተው እስካሁን ያደረጉት ድጋፍ እንደሌለ እንዲታወቅ አሳስባለሁ። በስተመጨረሻም የሶሻል ሚዲያውም ይሁን የጎንደር ሕዝብ እንዲሁም ትውልደ ኢትዮጵያውያን የሆናችሁ ሁላችሁም ላለፉት 3 እና 4 ዓመታት በጎንደር አዘዞ ቀበሮ ሜዳ ላሉት ተፈናቃዮች ለዓመታት ሳደርግ የነበረውን ድጋፍና አሁንም እየደገፍኩ ያለሁትን ብዙሃኑ ስለማያውቅ በዚህ የመረጃ ክፍተት ተጠቅመው አንዳንድ በደሃ እንባና ደም ለግል ጥቅማቸው የሚሸቅሉ አሉና ተጠንቀቁ። መማር አለባችሁ። መላኩ ፍስሐ እና ግብረ አበሮቻቸው በተፈናቃይ ስም ዝና ለማግኘትና ሆዳቸውን ሞልተው አመስግኑኝ ባዮችና በማንኪያ ሰጠጡ በአካፉ የሚወስድ አስመሳይ ሰዎች የማጭበርበር ድርጊት እንደሚሰሩ እንዲታወቅና ለዚህም በቪዲዮ ማስረጃ ተፈናቃዮች አሳይተዋል። የሰበሰቡትንም ገንዘብ አለመስጠታቸው ታውቆ ከዚህም በኋላ በተሳሳተ መንገድ ገንዘባችን እንዳትባሉ እንዲሁም መረጃ ሳታጣሩ የምትለግሱት ገንዘብ ድሃ ወገናችን ጋር ሳይደርስ እንዳይቀርና አስተውል ማለት ፈልጋለሁ። እርዳታም ይሁን አስተያየታችሁን በማካፈል ተፈናቃይ ወገኖቻችንን ካሉበት ችግር እንዲወጡ ዘላቂ መፍትሄው በጋራ እንፈልግ። ሐሳባችን ለሁሉም እንዲዳረስ የበኩላችን ጥረት እንድታደርጉ በትህትና ጠይቃለሁ። ኢትዮጵያን እግዚአብሔር ይባርክ። አመሰግናለሁ።